ፋሶ በራሽያ ጉብኝት ላይ እንደሚገኙ ታውቋል። እንደሚታወቀው ኢብራሂም ትራኦሬ የቡርኪና ፋሶ ፕሬዝዳንት ከሆኑበት ወዲህ አንስቶ የተለያዩ ሀገራትን ጎብኝተዋል። እንደሚታወቀው እሳቸው በመፈንቅለ መንግስት የሀገሪቱን የነበረውን መንግስት ጥለው እንደመጡ ይነገራል። የቡርኪና ፋሶ ኢብራሂም ትራኦሬ ፍራንስ ላይ ከፍተኛ ትችት በመስላት ይታወቃሉ። የሚያሰሉት ደግሞ ፍራንሳውያን የኛን ሀብት መዝብረዋል፣ ወርቆቻችንን ፓሪሶቻቸውን ወይም ደግሞ ዩሮፕን ለማሳመር ተጠቅመዋል፣ እኛን ደግሞ በድህነት አዝቅጥ እንድናረቅ አርገዋል ሲሉ በመተቸት ይታወቃሉ። የፍራንስ ሀገር መንግስት ደግሞ የቱራሬ ደጋፊ እንዳልሆነ ይነገራል። ቱራሬም ደግሞ በምላሹ የፍራንስ ካምፓኒዎችን ከሀገሪቱ ማስወጣቱ፣ ዲፕሎማቶችን ማስወጣቱ የሚታወቅ ነው። የከፍተኛ የግድያ ዛቻ እንደሚደርስበት ይነገራል። በተለያዩ ጊዜ በተለያዩ ሚዲያዎች ከፍተኛ የሲአይኤ ወይም ደግሞ የፍራንስ ስፓይ እኔን ለመግደል ሞክሯል ሲል በተደጋጋሚ ይወነጀላል። በቅርቡም በአሜሪካ ኮንግረስማን በአሜሪካ ጀነራሎች መተቸቱ የሚታወቅ ነው። ኢብራሂም ትራኦሬ እንደሚታወቀው ብዙ ቢሊዮን ዶላር የኢኮኖሚ ለውጥ እንዳመጡ ይነገራል። የቶማቶ ፋብሪካ ወይም ደግሞ የተለያዩ ነገሮችን ለሀገሬው ሕዝብ በማደል ይታወቃሉ። ኢብራሂም ወይም ደግሞ ካፕቴን ኢብራሂም ትራኦሬ የሚታወቁት ናሽናሊስት በመሆናቸው ነው። ብዙውን ጊዜ የሳንካራ ቅጽል ማግኘት የቻሉ ፕሬዝዳንት ናቸው። ስለ ፕሬዝዳንት ኢብራሂም ትራኦሬ መረጃ ተጨማሪ ሌላኛው ዜና ደግሞ በዩናይትድ ስቴትስ እና በዩኬ መካከል የንግድ ስምምነት ተፈርሟል። እንደሚታወቀው ዩኤስኤ የትሬድ ዋር ብዙ ሀገራት ላይ መክፈቷን ተከትሎ ዩኬም አንዷ መሆኑ ይነገራል። የተጣረባት የቀረጥ መጠን 10% ነው። አሁን ግን ስምምነት ላይ መድረስ ችለዋል። የአሜሪካው ፕሬዝዳንትና የእንግሊዙ ስታርመር ይህንን ስምምነት አድርገዋል። ይህንንም ተከትሎ ከፍተኛ ደስታ በሁለቱም ሀገራት ዜጎችና የቢዝነስ ሰዎች መሀል እየሄደ ይገኛል። እንግዲህ እንደሚታወቀው በዚህ ንግድ ጦርነት ውስጥ ከፍተኛ ጉዳት እየደረሰባቸው ያሉት ሀገሮች ከዩኬ በላይ ቻይና፣ ህንዶች ሲሆኑ በዚህ ንግድ ጦርነት የተነሳ ከፍተኛ የዋጋ ንረት በተለያዩ ሀገራት መከሰቱ የሚታወስ ሲሆን እንግዲህ እንደሚታወቀው ይህንን ነው በዩኬና ዩኤስኤ መካከል የተደረገው የንግድ ስምምነት ሌሎችም ሀገራት መካከል እንደሚደረግ ይጠበቃል። ኔጎሽዬሽን ጎይንግ ኦን እየሆነ ይገኛል። ስለዚህ የምንጠብቀውን ወይም ደግሞ የምንሰማውን ዜና ተጨማሪ ዜና ሲኖረን የምታገኙት ይሆናል። ይሄን የደረሰን ዜና አለ። ከቫቲካን ጳጳሳቸውን መምረጥ ችለዋል። እንግዲህ የተመረጠው ጳጳስ ፖፕ ሊዮ 14ኛው በመባል ይታወቃል። እንግዲህ ይሄ የተመረጠው ጳጳስ ከዚህ ቀደም በሚጽፋቸው ጽሁፎች ውስጥ የማጋ ክሪቲካል ወይም ደግሞ የአሜሪካን ኮንዘርቫቲቭ በመተቸት ይታወቃሉ። እንግዲህ ይህም ደግሞ እንዳላስደሰታቸው የአሜሪካ ወይ የትራምፕ ወዳጆች ይሄ ጉዳይ እንዳላስደሰታቸው እየተነገረ ይገኛል። እንግዲህ ፖፕ 14ኛው ከእንግዲህ በኋላ ፖፕ በመሆን በዓለም ዙሪያ ያሉትን 1.6 ቢሊዮን ተከታዮች የሚመሩ ይሆናል ማለት ነው። ፖፕ ሊዮ 14ኛ ከእንግዲህ በኋላ የሚኖራቸው ጉልበት ዓለም ላይ እየዞሩ ትላልቅ ነገሮችን መስራት ይሆናል። ስለዚህ ምን አይነት ነገር እንደሚጠቀሙበት የምናይ ይሆናል። ፖፕ እንደሚታወቀው ፖፕ ፍራንሲስ በማረፋቸው በቅርቡ ይታወቃል። ፖፕ ፍራንሲስ በነበሩበት ወቅት የተለያዩ ክንውኖችን አከናውኗል። ለዓለም ሰላም ጥሪ በማከናወን የሚታወቁ ነበሩ። ፖፕ ፍራንሲስ ትልቅ ስራ የሰሩ ታላቅ ሰው እንደነበሩ ታሪኮቻቸው ያስረዳሉ። ዛሬ ደግሞ የሚቀጥለው ፖፕ ምን ይሰራሉ የሚለውን ደግሞ ወደፊት የምናይ ጉዳይ ይሆናል። ውድ ተመልካቾቻችን በዚህ ዙሪያ አዳዲስ መረጃዎች ሲኖሩ ቻናላችንን ሰብስክራይብ፣ ላይክ በማድረግ ኖቲፊኬሽኑን በተን ኦን በማድረግ መከታተል እንዳይዘነጉ።